ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ ዘውትር እሁድ በሚዲያ ቲም ተዘጋጅቶ የሚቀርብላችሁ 7 ሚኒት የተሰኘው ፕሮግራማችን ነው። ዛሬ አንድ እንግዳ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰላም ጸጋና ሰላም ይብዛላችሁ። እኔ ዮናታን ገና እባላለሁ። በዋቸሞ ዩኒቨርሲቲ ጤና ሳይንስ ኮሌጅ 4ኛ ዓመት የክሊኒካል ላቦራቶሪ ተማሪ ነኝ። ዛሬ ከኔ ጋር የምናየው ደግሞ ደህንነት የሚልን ሀሳብ ይሆናል። በውስጡ ደግሞ ሁለት ሀሳቦችን እናነሳለን። የመጀመሪያው ደህንነት ለምን አስፈለገ፣ እንደገናም ይህ ደህንነትን ለማግኘት ምን ማድረግ አለብን፣ ወይም ደግሞ ይህንን ደህንነት እንዴት እናገኛለን የሚሉ ሁለት ሀሳቦችን ለማንሳት እንሞክራለን። እንግዲህ የእግዚአብሔር ቃል የሆነው መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ የሚናገሩ በውስጡ በጣም ብዙ ታሪኮችን ቢኖሩ፣ ነገር ግን የመጽሐፍ ቅዱስ ጭብጥ አንድ ሰው ከዘፍጥረት እስከ ራዕይ ቢያነብ የሚያገኘው ጭብጥ ምንድን ነው ከተባለ፣ ሰው መስራት ያለበትን የጽድቅ ስራ መስራት ስላልቻለ እግዚአብሔር በሰው ፈንታ ይህንን የጽድቅ ስራ እንደሰራ የሚገልጽ ነው። ወይም ደግሞ እግዚአብሔር በሰው ፈንታ የጽድቅን ስራ ስለሰራ ይህንን የጽድቅ ስራ ደግሞ ለሰው ልጆች አሳልፎ እንደሰጠ የሚናገር ነው። ወይም በሌላኛው ቋንቋ እግዚአብሔር ደህንነትን ለሰው ልጆችን እንደሰጠ እንመለከታለን ከዘፍጥረት እስከ ራዕይ ስናነብ ማለት ነው። ስለዚህ እንደዚህ ካልን ደህንነት ማለት ምን ማለት ነው የሚለውን ነገር ማየት በጣም አስፈላጊ ነው። እንግዲህ ድህነት ወይም ደግሞ ደህንነት የሚለው ቃል እግዚአብሔር ሰውን ከዘላለም ኃጢአት፣ ጥፋትና ፍርድ ያዳነበት አጠቃላይ ስራን ያመለክታል ማለት ነው። ከዘላለም ጥፋትና ከዘላለም ኩነኔ እግዚአብሔር የሰው ልጆች ያዳነበት አጠቃላይ ስራ ደህንነት ተብሎ ይጠራል። ስለዚህ ድነት የሚለው ቃል ትርጓሜው በግሪኩ ምን ተብሎ ይጠራል? ሶዞ ነው የሚባለው። ይሄ ሶዞ ማለት ከአንድ ነገር መጠበቅ፣ ከአንድ ነገር ነፃ መውጣት እንደማለት ነው። ስለዚህ ከዘላለም ሞት፣ ከዘላለም ኩነኔ በክርስቶስ ኢየሱስ መጠበቅ፣ እንደገናም ደግሞ ከኃጢአት ባርነት ነፃ እንደመውጣት እንደማለት ነው። ስለዚህ ደህንነት እንዲህ ብለን ከፈታ ነው ደህንነት ለምን አስፈለገ፣ ይሄኛው ከኃጢአት መጠበቅ፣ ከዘላለም ፍርድ መዳን ለምን አስፈለገ ካለን መጽሐፍ ቅዱሳችን የሰው ልጆች በሙሉ ኃጢአተኞች እንደሆኑ እንመለከታለን። አዳም በሰራው ስራ፣ ያው አዳም የኛ ወኪል ስለሆነ አዳም በሰራው ስራም የሰው ልጆች ኃጢአታዊ ማንነትን እንደተቀበሉ፣ ኃጢአትን የማድረግን ዝንባሌ እንደተቀበሉ እንመለከታለን። ለዚህ ደግሞ እንደ መረጃ ሊሆነን የሚችለው ዘፍጥረት ምዕራፍ 4 ላይ ስትመለከቱ አዳምና ሔዋን ከተጋቡ በኋላ ልጆችን ይወልዳሉ፣ አቤልና ቃይልን ይወልዳሉ። በሚገርማቸው ሁኔታ እግዚአብሔር ወደ አቤል መስዋዕት እንደተመለከተ፣ እንደገና ደግሞ ወደ ቃይል መስዋዕት እንዳልተመለከተ መጽሐፍ ቅዱሳችን ይነግረናል። በኋላ ላይ ቃይል በኃጢአት ተነሳስቶ፣ በጣም በቅናት ተነሳስቶ አቤልን እንደገደለው እንመለከታለን። ትልቁ ጥያቄ ሊሆነን የሚችለው ምንድነው? ቃይል መግደልን ከየት ተማረ የሚልን ሀሳብ ማንሳት ይሆናል ማለት ነው። ከአዳም ተማረ እንዳንል፣ ከአዳም ከዚህ በፊት ኃጢአትን ሲያደርግ ወይም ደግሞ ሰውን ሲገድል አንመለከትም። ስለዚህ ይሄኛው ኃጢአት የሚለው ማንነት እንደተወረሰ፣ እንደተጋባ ማንነት እንደሆነ፣ ተፈጥሮ እንደሆነ እንመለከታለን። እግዚአብሔር ደግሞ ኃጢአትን አይቶ ዝም የሚል አምላክ አይደለም። ኃጢአትን አይቶ የሚቀጣ አምላክ ነው። ነገር ግን እግዚአብሔር በሌላኛው ባህሪ ደግሞ እግዚአብሔር የፍቅር አምላክ ነው። ስለዚህ እግዚአብሔር የፍቅር አምላክ ስለሆነ በብሉይ ኪዳን በ39 መጽሐፎች ላይ ስትመለከቱ እግዚአብሔር ሰዎች ወደ ራሱ እንዲቀርቡ የተለያዩ መንገዶችን ሲሰጥ እንመለከታለን። ኃጢአትን ዝም ብሎ አያልፈም እግዚአብሔር። ነገር ግን ኃጢአት እንዲቀጣ፣ በኃጢአት ቦታ ይቅርታ እንዲገኝ፣ መስዋዕቶች፣ ደሞች እንዲፈሱ እግዚአብሔር ሲፈቅድ እንመለከታለን። የኮርማዎች ደም፣ የበጎች ደም፣ የፍየሎች ደም ሲፈስ እንመለከታለን። ከዚያ በኋላ ስርየትን ካስደረገ በኋላ ሰው ልጅ እንደሚነጻ መጽሐፍ ቅዱሳችን በብሉይ ኪዳን በተሰጠው በተለይ ደግሞ በ5ቱ የሙሴ መጽሐፎች ላይ፣ ፔንታቱክ በሚሉ መጽሐፎች ላይ በግልጽ እንመለከታለን። ስለዚህ ኃጢአት ይቅርታን ለማግኘት የሚፈስ ደም፣ የሚታረድ በግ እንደነበረ መጽሐፍ ቅዱሳችን ይነግረናል። ይሄ አማናዊ ለሆነው ለክርስቶስ ኢየሱስ፣ በአዲስ ኪዳን ላይ ለሚመጣ ለኢየሱስ ክርስቶስ ጉልህ መረጃዎች ወይም ደግሞ እንደ ጥላነት ያገለገሉ እንደሆኑ የሚያሳይ ነው ማለት ነው። ስለዚህ ሰው ልጅ ኃጢአተኛ ነው፣ በደለኛ ነው፣ ኃጢአትን የሚያደርግ ዝንባሌ ያለው፣ እግዚአብሔርን በራሱ ደስ የማሰኘት አቅም የለው። ኢቭን ምን ማለት ነው? ኃጢአታዊ ማንነት ስላለው፣ ተፈጥሮ ስላለው
መልካም ነገሮችን ቢያደርግ እንኳን እግዚአብሔር በነዛ መልካም ነገሮች ሊደሰት አይችልም። ምክንያቱም ማንነቱ የኃጢአት ማንነት ስለሆነ ያ የሰው ልጅ። ስለዚህ እግዚአብሔር ይህንን ኃጢአት ይቅር ሊል የሚችለው በመቅጣት ነው፣ ኃጢአትን በመቅጣት ነው። እንግዲህ ኃጢአት የተቀጣበት በአዲስ ኪዳን ትልቁ ቦታ መስቀል ላይ ነው፣ የመስቀል ላይ ስራ ነው። ይህም ደግሞ ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ ነው። ክርስቶስ ኢየሱስ ከተናገራቸው 7 ንግግሮች መካከል መስቀል ላይ ሆኖ የመጨረሻው ቃል ተፈጸመ የሚል ቃል ነው። ይህ ተፈጸመ የሚለው ቃል የግሪኩ ቃል ቴቴላስታይ እንደማለት ነው። ቴቴላስታይ እንደማለት ነው። ይህ ቴቴላስታይ የሚለው ቃል ምን ማለት ነው? አለቀ፣ ሁሉም ነገር ተፈጽሟል፣ ምንም የቀረ ነገር የለም እንደማለት ነው። ይህንን ቃል አብዛኛውን ጊዜ የሚጠቀሙት እስራቸውን የጨረሱ ሰዎች ናቸው። ስለዚህ የስራቸውን የጨረሱ ሰዎች ካሁን በኋላ የእስር ጊዜያችንን ጨርሰናል፣ ቴቴላስታ የሚለውን ቃል የሚጠቀሙት እነዚህ ሰዎች ናቸው። የእስር ጊዜያችንን ጨርሰናል፣ አሁን ነፃ ነን እንደማለት ነው። ስለዚህ ክርስቶስ ይህንን ቃል ቴቴላስታ ብለው ሲናገር ምን እያለ ነው? በመስቀል ላይ አሁን የቀረኝ ምንም ነገር የለም፣ ሁሉም ነገር ጨርሻለሁ፣ ለኃጢአት የሚከፈለውን ዋጋ በሙሉ ብያለሁ፣ ከፍያለሁ እያለ ነው ክርስቶስ ኢየሱስ። ስለዚህ የሰው ልጅ ኃጢአተኛ ስለሆነ በደለኛ ስለሆነ የእግዚአብሔር ክብርም ስለጎደለበት ክርስቶስ ኢየሱስ ለዚህኛው ኃጢአት ይቅር መባል ስላለበት ሰው ሆኖ ወደ ምድር እንደመጣ ሰው ሆኖ በመምጣቱ ደግሞ እግዚአብሔር የዓለምን ኃጢአት በሙሉ በክርስቶስ ላይ በመጫን ኃጢአትን እንደቀጣው፣ በቀራንዮ ላይ ኃጢአትን እንደቀጣው እንመለከታለን። ስለዚህ ደህንነት ያስፈለገበት ዋነኛው ምክንያት የሰው ልጅ ወደ ኃጢአት ባርነት እየሄደ ስለሆነ፣ የሰው ልጅ ወደ ዘላለም ሞት እየሄደ ስለሆነ ከዛ መጠበቅ ስላለበት፣ ከዛ ነፃ መውጣት ስላለበት እግዚአብሔር ይህንን ክርስቶስ ኢየሱስን አንድያ ልጁን ወደ ምድር እንደላከው እንመለከታለን። ስለዚህ ደህንነት ከዘላለም ኩነኔ፣ ከዘላለም ፍርድ፣ ከዘላለም ሞት መጠበቅ ከሆነ ያስፈለገበት ይህ መጠበቅ ያስፈለገበት ዋነኛው ምክንያት ለምንድን ነው? የሰው ልጅ በኃጢአቱ ምክንያት ወደ ምን እየሄደ ስለሆነ፣ ወደ ሲኦል እየሄደ ስለሆነ፣ ወደ ዘላለም ኩነኔ ፍርድ እየሄደ ስለሆነ ደህንነት አስፈላጊ ሆኖ እናገኛለን ማለት ነው። ሌላኛው ደህንነት ያስፈለገበት ዋነኛው ምክንያት ይህ ከሆነ ደህንነት እንዴት እናገኛለን? ከዚህ ከዘላለም ጥፋት፣ ከዚህ ከዘላለም ኩነኔ እንዴት መዳን እንችላለን የሚል ነገር ከተነሳ መጽሐፍ ቅዱሳችን የእግዚአብሔር ቃል በሐዋርያ ሥራ ምዕራፍ 16 ቁጥር 31 ላይ አንድን ቃል ይናገራል። መቶ አለቃው ሰውዬ ወደ ጳውሎስና ሲላስ መጥቶ አንድ ጥያቄ ይጠይቃቸዋል። እድን ዘንድ ምን ላድርግ? ከዘላለም ሞት ለመዳን ምን ላድርግ እያላቸው ነው። እና ጳውሎስም የመለሱለት መልስ ምንድን ነው? አንተና ቤተሰቦች በጌታ በኢየሱስ ክርስቶስ እመን አሉት። ስለዚህ ደህንነትን የማግኘው ብቸኛው መንገድ ከዘላለም ኩነኔ፣ ከዘላለም ፍርድ፣ ከኃጢአት ባርነት ነፃ የመውጣት ብቸኛው መንገድ ምንድን ነው? በክርስቶስ ኢየሱስ ማመን ነው። ጸጋና ሰላም ይብዛላችሁ።